ጸሎትን አቋርጠ አጋንንትን አሸንፋለሁ ወደ ጽድቅ አድጋለሁ እመለሳለሁ ብትል አይሆንም። እግዚአብሔር ትንንሽ ነገሮቻችን የሚወድልንን ያህል ትንንሽ ነገሮች ሳይቀሩ ያስቆጡታል። እኛ ያልወጋ ነው ማን ነው? እኛ ያልሰበር ነው ልብ የት ይገኛል? ፈሪሃ እግዚአብሔር እኮ ስለሌለ ነው ሰውን ሁሉ የሰውን ልብ የምናደም። ጳጳስ ስለሆነ እግዚአብሔር የማይፈርድበት ጳጳስ የለም። ፓትርያርክ ስለሆነ እግዚአብሔር ላይፈርድበት አይችልም። ሰው በልቡ ውስጥ የክርስቶስ ፍቅር፣ የቤተ ክርስቲያን ፍቅርና የቅዱሳን ፍቅር ሊኖረው ይገባል። ያ የሆነ እንደሆነ ሰውየው ሰማይ ይሆናል ማለት ነው። እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው ይላል ሲራክ። ልብ ነው ዋናው ነገር። የሚጸድቅ ልብ ነው፣ የሚማር ልብ ነው፣ የሚመንን ልብ ነው፣ የሚጸልይ ልብ ነው፣ የሚቀድስ ልብ ነው። እግዚአብሔርን መፍራት ማለት ምን ማለት ይመስላችኋል? እግዚአብሔርን ማክበር፣ ለእግዚአብሔር መጠንቀቅ ማለት ነው። አንድ ማንኪያ መርዝ ጠጣና አይገልህ እንደው ተመልከት። ደግሞ አንድ ቁናም ጠጣ፣ ሁሉም እኩል በቁና ሰፍረህም ብትጠጣው አንድ ማንኪያም ብትጠጣ ይገላል። በቃ መርዝ ነው። እግዚአብሔርን እስካስከፋው ድረስ ከእግዚአብሔር ፈቃድ ተቃርኖ እስከቆመ ድረስ ምንም ኃጢአት በደል እግዚአብሔር በልባችን ስናከብረው እንኳን ለቆመው አካላችን ለሞተ በድናችን ሳይቀር ክብር ይሰጣል።